합동무사 연습들을 또다시 벌려놓고 있는 이중적 행태는 ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች ዛሬ የዓለምን ፖለቲካ እያነጋገረ ስላለው አዲስና አስፈሪ መረጃ ይዘንላችሁ ቀርበናል። የሰሜን ኮሪያው መሪ ኪም ጆንግ ኡን ማንም ያልጠበቀውን ቀይ መስመር አስምረዋል። ኪም በሰጡት መግለጫ በውጭ ሀገር በተለይም በሩሲያና ዩክሬን ድንበር አካባቢ ባሉ ዜጎችም ሆነ ወታደሮች ላይ አንዲት ጥቃት ከተሰነዘረ ሰሜን ኮሪያ በቀጥታ ወደ ጦርነቱ ትገባለች ሲሉ አስጠንቅቀዋል። ይህ ማለት እስካሁን በስተጀርባ ድጋፍ ስትሰጥ የነበረችው ፒዮንግያንግ አሁን ግን የጦርነቱ ቀጥተኛ ተሳታፊ ለመሆን ጫፍ ላይ መቆሟን የሚያሳይ ትልቅ ምልክት ነው። ይህ የሚያሳየን ጦርነቱ ላይ ለመሳተፍ ያላቸውን ቁርጠኝነት የሚያሳይ እንደሆነ የተለያዩ ሚዲያዎች እየዘገቡት ይገኛሉ። ነገር ግን ከሰሜን ኮሪያ ጋር ማንም መጫወት አልፈለገም። በተቃራኒው የኮሪያው መሪ ጦርነቱ ላይ ለመሳተፍ እየተቅበዘበዙ ይገኛሉ። ይህ የኪም ቁርጠኝነት በዓለም ጦርነት ላይ ምን አይነት ለውጥ ያመጣል? ምዕራባውያንስ ምን ሊሉ ይችላሉ? ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደወል ምልክቷን እንድትጫኑ እንጋብዛችኋለን። አሁን በቀጥታ ወደ ዝርዝር መረጃው እንለፍ። እስካሁን ድረስ ሰሜን ኮሪያ በሩሲያና ዩክሬን ጦርነት ውስጥ የነበራትና በተዘዋዋሪ ድጋፍ ላይ የተገደበ ነበር። በሚሊዮን የሚቆጠሩ የመድፍ ጥይቶችንና የባልቲክ ሚሳኤሎችን ለሩሲያ በማቅረብ ጦርነቱን ከጀርባ ሆና ስታግዝ ቆይታለች። አሁን ግን ነገሮች ተቀይረዋል። ኪም ጆንግ ኡን በዜጎች ላይ ጥቃት ከደረሰ እቀላቀላለሁ ማለታቸው የሚከተሉትን ሶስት ትልልቅ ትርጉሞችን ይዛል። አንደኛ፣ ህጋዊ ሰበብ መፍጠር። ሰሜን ኮሪያ በሺዎች የሚቆጠሩ ወታደሮቿን ወደ ሩሲያ ድንበር አስጠግታለች። እነዚህ ወታደሮች በዩክሬን ድሮን ወይም ሚሳኤል ጥቃት ቢሰነዘርባቸው ኪም ይህንን እንደ ሉዓላዊነት መደፈር በመቁጠር በይፋ ጦርነት ለማወጅ ሰበብ ያገኛሉ። ይህም እኛ አልጀመርንም፣ ዜጎቻችንን ለመከላከል ገባን የሚል ፕሮፓጋንዳ ሽፋን ይሰጣቸዋል። ሁለተኛ፣ ከቴክኒክ ድጋፍ ወደ ግንባር ዘማችነት። እስካሁን የነበረው ተሳትፎ የጦር መሳሪያ መሸጥ ብቻ ነበር። አሁን ግን የሰሜን ኮሪያ እግረኛ ጦር፣ የልዩ ኃይል ኮማንዶዎች እና የቴክኖሎጂ ባለሙያዎች በቀጥታ በጦር ሜዳው ላይ ተሰልፈው እንዲዋጉ ትዕዛዝ ሊተላለፍ ይችላል። ይህ ማለት በዩክሬን ምድር ላይ የሰሜን ኮሪያ ባንዲራ የለበሰ ወታደር ሩሲያ ጎን ሆኖ ይዋጋል ማለት ነው። ሶስተኛ፣ የጋራ መከላከያ ስምምነቱን ተግባራዊ ማድረግ። ሩሲያና ሰሜን ኮሪያ በቅርቡ የተፈራረሙት የስትራቴጂያዊ አጋርነት ስምምነት አንዱ ሀገር ጥቃት ሲደርስበት ሌላኛው በወታደራዊ ኃይል እንዲረዳ ያዛል። ኪም በዜጎች ላይ ጉዳት ደርሷል ማለታቸው ይህንን ስምምነት ወደ ተግባራዊ በመቀየር የሩሲያ ጦር የኛም ጦር ነው ወደሚል ደረጃ ያሸጋግረዋል። የሰሜን ኮሪያ በይፋ ጦርነት መቀላቀል ሌላ ተጨማሪ ወታደር መጣ ማለት ብቻ አይደለም። የጦርነቱን መልክ ሙሉ በሙሉ የሚቀይር ዓለም አቀፋዊ መናወጥ ነው። ለምን ካላችሁ ሰሜን ኮሪያ ልክ እንደ ሩሲያ የኒውክሌር ታጣቂ ሀገር ናት። ሁለት የኒውክሌር ባለቤት የሆኑ ሀገራት በአንድ ግንባር ተሰልፈው ዩክሬንን መውጋት መጀመራቸው ለምዕራባውያን ትልቅ ስጋት ነው። ይህም ጦርነቱ በሁለት ሀገራት መካከል መሆኑ ቀርቶ በኒውክሌር ኃይሎችና ምዕራባውያን ኔቶ መካከል የሚደረግ ፍልሚያ እንደሚመስል ያደርገዋል። የሰሜን ኮሪያ ወታደሮች አውሮፓ ላይ መሳተፋቸው በኤዥያ ፓሲፊክ ቀጠና ያለውን ሰላም ያናጋዋል። ደቡብ ኮሪያ ጠላቴ በጦር ሜዳ ልምድ እያገኘ ነው በሚል ስጋት ለዩክሬን እጅግ ዘመናዊ የሆኑ የጦር መሳሪያዎችን ማቅረብ ልትጀምር ትችላለች። ይህ ደግሞ ጦርነቱን ከአውሮፓ ወጥቶ ወደ ኤዥያ እንዲዛመት ያደርገዋል። በአጭሩ አውሮፓና ኤዥያ በአንድ የጦርነት ሰንሰለት ይያያዛሉ ማለት ነው። የሰሜን ኮሪያ መግባት ሌሎች ሀገራትም ወገን እንዲለዩ ያስገድዳቸዋል። ኔቶ የውጭ ሀገር ወታደር ከገባ እኔም ዝም አልልም የሚል አቋም ከያዘ አሜሪካና አውሮፓ ወታደሮች ወደ ዩክሬን እንዲገቡ መንገድ ይከፍታል። ይህ ደግሞ በታሪክ እንደምናውቀው የትናንሽ ሀገራት ግጭት ሳይሆን ታላላቅ ኃይሎች የሚጋጩበት ሶስተኛው የዓለም ጦርነት መጀመሪያ ሊሆን ይችላል። ሩሲያና ሰሜን ኮሪያ የዓለም አቀፍ ማዕቀቦችን በመጣስ የሚያደርጉት ይህ ትብብር ዓለም አቀፍ ሕግጋት ዋጋ ቢስ መሆናቸውን ያሳያል። ይህም ዓለም ወደ ጉልበት ያሸነፋት ልክ እንድትመለስ ያደርጋል። የዛሬው መረጃችን ይህንን ይመስል ነበር። የኪም ጆንግ ኡን ማስጠንቀቂያ እና የሰሜን ኮሪያ ወታደሮች ወደ ዩክሬን ግንባር መጠጋት ዓለምን ወደማይታወቅ አደገኛ ምዕራፍ እየገፉት እንደሆነ ግልጽ ነው። ክቡራንና ክቡራን፣ በመካከለኛው ምስራቅ ያለው ይህ አስፈሪ ውጥረት በየሰዓቱ መልክ እየቀየረ ነው። እኛም ሁኔታውን በቅርበት እየተከታተልን አዳዲስና ትኩስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንቀርባለን። ይህ ጦርነት በዓለም ኢኮኖሚና ሰላም ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ስሩልኝ።
ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ በማድረግ ተባበሩን። እንደዚህ አይነት ትኩስ መረጃዎች በፍጥነት እንዲደርሳችሁ ደግሞ ቻናላችንን አሁኑ ሰብስክራይብ አድርጉ።